በዚህ ሰዓት አንድ መረጃን ልንገራችሁ ከ1.5 ቢሊዮን በላይ ህዝብ ተወካዮች ሆኑ እንደዚሁም ደግሞ ከ20 ሺህ በላይ የሚሆኑ ሰዎች ወደ ኢትዮጵያ ለአፍሪካ ህብረት ስብሰባ እየገቡ እንደሆነ ታውቃላችሁ። እንደዚሁም ደግሞ ቀደም ብሎ አይሾ ስፒድን ጨምሮ እንደዚሁም ባካሪ ሳኛም ሌሎችም ኢትዮጵያውያን ዲያስፖራዎች ለገናና ለጥምቀት ጨምሮ በተለያዩ ጉዳዮች ወደ ኢትዮጵያ ወደ አዲስ አበባ እየገቡ እንደሆነ ታውቃላችሁ። ታዲያ የሁሉንም የቴሌኮም ፍላጎት እያሟላ የሚገኘው ኢትዮ ቴሌኮም አሁን ላይ ልዩ የተባለ ዲስካውንት የተደረገበትን ቪዚተር ፕላንን ለእናንተ አቅርቧል። በዚህ ኢትዮ ቴሌኮም ባቀረበው ቪዚተር ፕላን ላይ ታዲያ ከ10% እስከ 23% ልዩ የተባለ ቅናሽ የተደረገ ሲሆን ከነፃ ሲም ካርድ ጋር ታዲያ ይህንን እድል እንድትጠቀሙ ወደ ኢትዮጵያ ለሚገቡ የዲያስፖራ አባላት እንደዚሁም ደግሞ ለሁሉም አቅርቧል። ታዲያ በፈለጋችሁት የገንዘብ ከረንሲ እንደዚሁም ደግሞ ወደ 177 በፈለጋችሁት ሀገራት በቀጥታ በዚህ በቪዚተር ፕላን እየደወላችሁ እንደዚሁም ደግሞ ፈጣን የሆነውን 5G ኢንተርኔትንም መጠቀም ትችላላችሁ። ታዲያ ይሄንን አገልግሎት ቦሌ ኢንተርናሽናል ኤርፖርት ላይም ታገኙታላችሁ። ከነፃ ሲም ካርድ ጋር የቪዚተር ፕላናችሁን መግዛት ትችላላችሁ። እንዲሁም ደግሞ በተለያዩ በመዲናችን አዲስ አበባ በሚገኙ ባለ ኮከብ ሆቴሎች ውስጥ ይህንን አገልግሎት ማግኘት ትችላላችሁ።